የኢራን አብዮታዊ ዘብ ኃይል ኢስላሚክ ሪቮሉሽነሪ ጋርድ ኮርፕስ ወይም IRGC 91ኛው ኦፕሬሽን ትሩ ፕሮሚስ ፎር የእሳትና ሲድ ማዕበሉን በእስራኤል የቴል አቪቭና ሃይፋ ከተሞች ላይ ማዝነቡን አስታውቋል። አሜሪካና እስራኤል ደግሞ በመካከለኛው ምስራቅ ቀጠና ትልቁን የኢራንን ድልድይ ማውደማቸው ተሰምቷል። ኢራን ዛሬም አሁንም እጅግ አደገኛና አውዳሚ ሚሳይሎችና የትኛውንም ስፍራ ለመምታት የሚችሉ የከባድ ጦር መሳሪያዎች እንዳሏት የአሜሪካ የደህንነት መስሪያ ቤት አስታውቋልም አስጠንቅቋልም። ቀጭነሽ ተብሎ የእባብ ጭንቅላት አይረገጥ የሚሉት መሆኑ ነው። አሜሪካ ከፍተኛውን የጦር ኃይል አዛዧን ከስልጣን ማንሳት ተገልጧል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ What should be done about Iran's potential secret chemical and biological weapons program? ይህንን ሲል የሚጠይቀው የአቶሚክ ተመራማሪዎች ወይም አቶሚክ ሳይንቲስትስ መጽሔት ነው። ያላንድ የለት በዘነዘናት ነቀሰዋ ማራት ይሉትን የሆነችዋ ዓለም ዛሬም በቀረቻትና ሰላማዊ በሆነችዋ አንድ አይኗ የአፈር ጨዋታ ይዛለች ይሏታል። ሳይቸግር ጤፍ ብድር ይሏል ቀደምቶቹ ኢራን ታላላቆቹ መሪዎቿ። የወታደራዊ ቢሉ የፖለቲካው ዘርፍ ከመንፈሳዊ መሪዋ እስከ ኒውክሌር ጦር መሳሪያ ጠበብቶቿ ድረስ ወዲህም ንጹሐን ዜጎቿን ሕፃናቱን ጨምሮ በሸሚቆጠሩትን ማጣቷ ይነገራል። በዚያ ሁሉ ሂደት ውስጥም ቢሆን ግን ኢራን ጠላቶች ለምትላቸው አሜሪካና እስራኤል ጦርነት አልተንበረከከችም። ከተንበረከከች እንኳን ከኢላማ ቀለበቷ በተገቢው ለማስገባት ነው ሲሉ የሚያሳዩባት ብዙዎች ናቸው። ኢራን በዚሁ 1 ወርና 4 ቀናትን ባስቆጠረው ግዙፍ ጦርነት ከምጣኔ ሀብቷም ቢሆን የብረት ኢንዱስትሪዋ፣ የነዳጅ ዘይት ሀብቷና የጦር መሳሪያዎቿ በተለይም የባህር ኃይል መርከቦቿና የአየር ኃይል የጦር አውሮፕላኖቿ ተለቅመውና ተነቅሰው አልቀዋል ነው የሚባለው። ነገር ግን ኢራንም በወገኗ በገባችበት እና የበቀል አጸፋ ጥቃቷ በዚያ ቀጠና ያሉትን የአሜሪካን የጦር ማዘዣ ሰፈሮች ስትል የሀገራቱ የምጣኔ ሀብት ክፉኛ ማውደሟም ይነገራል። ኢራን ተሰነዘረባት የአሜሪካና የእስራኤል የአየር ጥቃት ዛሬም በሰሜናዊ ክፍሏ የሚገኘውንና ቁልፍ ነው የሚባልለትን ድልድዩዋ ወድሞባታል። በዚያ ጥቃትም 8 ዜጎቿ ተገድለዋል፣ ከ100 በላይ ቆስለዋል ሲል የአልጀዚራ ዘገባ በጥልቅ ትንታኔው ያሳያል። በኢራን የፋርስ ዜና ተቋም ባሰራጨው ዘገባው ደግሞ የትናንትናው ሌሊት የአሜሪካና የእስራኤል የአየር ጥቃት በካራጅ ከተማ አቅራቢያ የሚገኘውና በመካከለኛው ምስራቅ ቀጠና ትልቁ የቢዋን ድልድይ ወድሟል ነው ያለው ዘገባው። በዘንድሮ ሀተታው ሲቀጥልም በዚያው በካራጅ ከተማ አቅራቢያ ያሉት በርካታ ስራዎች የኢዚማህና ሌሎች አካባቢዎች ክፉኛ ጥቃት ተፈጽሞባቸዋል ሲል ያሳያል። የአናዶሉም ዘገባ በበኩሉ በኢራን በተፈጸመው አሜሪካና የእስራኤል የአየር ጥቃት ትልቁና በቅርቡ ይመረቃል ተብሎ በጉጉት ሲጠበቅ የነበረው ድልድይ ክፉኛ ወድሟል ነው ያለው። የኢራን አብዮታዊ ዘብ ኃይልም በበኩሉ በሀገሪቱ ለተፈጸመው የድልድይ ውድመት የአጸፋ የበቀል ምላሹን ለመስጠት በመካከለኛው ምስራቅ ቀጠና ያሉትን ድልድዮች በዝርዝር መውጣቱና ለጥቃት መዘጋጀቱን ያስታወቀው። ይሄ ደግሞ ቲት ፎር ታት ወይም አይን ስለ አይን ጥርስ ስለ ጥርስ የሚለውን የሐሙራቢን ሕግ ያስታውሷል። ነገር ግን በመጽሐፍ የሰፈረ የኢራን አብዮታዊ ዘብ ኃይል ለበቀል ጥቃቱና ምላሽ ከዘረዘራቸው የዚያ ቀጠና ድልድዮችም እነዚህ ተጠቅሰዋል። በኩዌት የሚገኘው የሼክ ጃቢር አልአህመድ አልሳባ የባህር ላይ ድልድይ፣ ሳውዲ አረቢያና ባህሬንን የሚያገናኘው የንጉሥ ፋሃድ ድልድይ፣ በተባበሩት አረብ ኤምሬት የሚገኘው የሼክ ዛይድና የሼክ ካሊፋ ድልድዮች፣ እንዲሁም በዮርዳኖስ የሚገኙት የንጉሥ ሁሴን ድልድይና የዳሚያና የአብዶን ድልድዮች ተጠቃሾች ሆነዋል። በኢራን የግንባታ ሂደቱ ሙሉ በሙሉ ያለመጠናቀቁ የሚነገርለትና ትናንትና ሐሙስ በአሜሪካና በእስራኤል የአየር ጥቃት የወደመው የኢራኑ ቢዋን ድልድይ የ1000 ሜትር ወይም የ1 ኪሎ ሜትር ርዝመት ያለው መሆኑን የተገለጠው ያንን የተመለከተውና ለወትሮም በቀል ስሌታ ቆትሞ የቆመውና ያደፈጠው የኢራን አብዮታዊ ዘብ ኃይል በበኩሉ ኦፕሬሽን ትሩ ፕሮሚስ ፎር ባለው የጥቃቱ ኢላማው 91ኛውን የሳዱፉን በቴል አቪቭና በሃይፋ ከተሞች ላይ ሙሉ ሌሊቱን ሲደፋው ማደሩ ነው የተገለጠው። የአብዮታዊ ዘብ ኃይሉ ባወጣው መግለጫውና የፕሬስ ቴሌቪዥን ባሰራጨው ዘገባው በከባድ የአየር ጥቃቱ የቴል አቪቭና የሃይፋን ከተሞች ክፉኛ መደብደቡን ያስታወቁት የኢራን አብዮታዊ ዘብ ኃይል በቀጠናው ባሉትና የጠላቶች ባላቸው ላይ ሁሉ ጥቃቱ አጠናክሮ መቀጠሉን የተገለጠው የኢራን አብዮታዊ ዘብ ኃይል መግለጫ ይላል። የፈጸሙት አደገኛ ጥቃት ከ5 ሚሊዮን በላይ እስራኤላውያንን ከምድር ጥልቅ ስፍራ መከላና መደበቂያ ውስጥ ሊገቡ አጣድፏቸዋል፣ አስገድዷቸዋልም ነው ያለው የፕሬስ ቴሌቪዥን ዝርዝር ዘገባ ይላል። የየመን ሀውቲዎችን በደቡባዊ እስራኤል የሚገኘውን የዲሞናና አካባቢውን ከባድ ጥቃት ፈጽመውበታል ያለው የየመን አናስሩላህ ፈቀላጤው ሌተናል ጀነራል ያህያ ሳሪያ በሰጡት ማብራሪያ በጠላት ላይ የተቀናጀ ጥቃቶቻችን በቴል አቪቭ ጃፋ ግዛት ተጠናክሮ ቀጥሏል ነው ያሉት። የኢራን አብዮታዊ ዘብ ኃይል ከኢራን የሂዝቦላ ኃይሎች ከሊባኖስና ሀውቲዎችም ከየመን እስራኤልን ሰቅዘዋታል ሲሉ ገና ለከባድ ጥቃት ምለው ተገዝተዋል። የኢራን አብዮታዊ ዘብ ኃይል ይላል በመግለጫው በተባበሩት አረብ ኤምሬት ያለው የአልዳፍራ ራዳር ክፉኛው ወድሟል ሲል ማረጋገጫ ሰጥቷል። የኢራን ባለስልጣናት ይላሉ ገና ስለሚቀጥለው የቀጠናው የጥቃት ስልትና ስሌት በዝርዝር ለድፍን ዓለምና
እናሳየዋለን እናስታውቀዋለን ሲሉ በልህ ተናግረዋል። ዛሬ ማለዳ ላይ ዳርቲ ወርልድ ባሳጨው ሰበር ዘገባው ይላል ዩናይትድ ስቴትስ ኦፍ አሜሪካን ሚሊተሪ hasn't even started destroying what is left in Iran ብለዋል ሲል ትራምፕን ጠቅሷቸዋል። ትራምፕ አሉ በዓለም ላይ ግዙፉና ኃያሉ የጦር ኃይላቸው በኢራን የተረፈውንና አጠራጣሪ ስፍራዎች ገና ሙሉ በሙሉ ማውደም አልጀመረም ነው ያለው። በቀጣይ በኢራን የተራረፉ ድልድዮች፣ የኤሌክትሪክ መሰረተ ልማቶች ይወድሙና በኢራን ስለሚታቀደው አዲስ አስተዳደርና አመራር ሁሉም የሚፈጸመው ነገር በፍጥነት መፈጸም አለበት ነው ያሉት። We are going to bring them back extremely hard over the next 2 to 3 weeks. We are going to bring them back to the stone age where belong. አሜሪካ በኢራን ስለያዘችው ጦርነት ከ100 በላይ ዓለም አቀፍ የህግ ባለሙያዎችም የአሜሪካን ግብር የጦር ወንጀል ነው ሲሉ ፈርጀው አስጠንቅቀዋል። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን ትናንት ለአሜሪካ ህዝብ በጻፉት ደብዳቤያቸው ይህንን አስፍረዋል። ልብ በሉ፣ ዛሬ ዓለም ከመስቀለኛ መንገድ ላይ ቆማለች። በጦርነት መንገዷ ቀጥላለች። አሁን ከባድ ዋጋ የሚያስከፍላትን መንገድ መርጣለች። ውጤቱ ምናልባትም ውጤቱ ከተባለ አሁንም ማስረግጬ ልንገራችሁ፣ የቀጣውን ዘመንና ትውልድ መጪ መስመር ሊያስተካክለው ይችል ይሆናል ነው ያሉት። ጦርነት ትርፉ ይሄ ነው። ህይወት ይቀጥፋል፣ ንብረት ያወድማል፣ ሰርቶም ኖሮም እሳት ይሄ ነው። አሜሪካ በኢራን በገባችበት ጦርነት ከዚያ አውሮፓኑ የካቲት 28 2026 ቅዳሜ ቀን ረፋድ ጀምሮ እስከ ሚያዝያ 1 2026 ድረስ ባሉትና በተቆጠሩት ቀናት ለዚያ ጦርነት ከ12000 በላይ በረራዎች ማድረጓ ይነገራል። አሜሪካ ለዚያ የኦፕሬሽን ኤፒክ ፈሪ የኢራን ዘመቻ 3 የኤፍ-15 ስትራይክ አግል የጦር ጀቶቿን በኩዌት የስህተተኛ እርምጃ ተመተው ወድመውባታል። እያንዳንዳቸው እነዚያ የጦር ጀቶች ደግሞ ከ97 ሚሊዮን ዶላር በላይ ዋጋ ያላቸው ናቸው። ከዚያም ውጭ አሜሪካ በዚሁ የኢራን መዘዘኛ ጦርነት ግዙፉና አየር ላይ ለሌሎች የጦር አውሮፕላኖች ነዳጅን እንደ ጡት እያጠባ የሚቀልበው ግዙፉን የአየር ላይ የነዳጅ ሐይቅ አውሮፕላኗ ኤፍሲ 135 ተከስክሶባታል። ዋጋው ሲባል ደግሞ ከ36900 ዶላር በላይ ነው። ኢራን በሳውዲ አረቢያ በሚገኘው የአሜሪካ የጦር ማዘዣ ሰፈር ላይ በፈጸመችው ጥቃትም 6 የኬሲ 135 ኤስ አውሮፕላኖች ምድር እንደነከሱ ባሉበት የዓመት ክምር ሆነው መቅረታቸውም በታላላቆቹ የዓለም የመገናኛ ብዙሃን ዘገባዎች ታፍኖ የመቅረቱ እንጂ ኢራን ከጣለቻቸው ግዳዮች የሚቆጠር የአሜሪካ ኪሳራ ነው። ኢራን በሌላኛው የሳውዲ አረቢያ ምድር ጥቃቷም 2 የኢ3ዲ ዩኤስኤኤፍ ሰነትሪ አውሮፕላኖችን ማውደሟም የተገለጠው። ከዚያም ውጭ አሜሪካ 16 የኤምኪው ሪያፐር ድሮንስ ማውደማቸው ሲነገር፣ በአጠቃላይ አሜሪካ ከዚያ በኢራን ከገባችበት ግዙፉ ጦርነት መባቻ ቀን አንስቶ በትንሹ 16 አውሮፕላኖቿን አሳጥቷታል። ጦርነት ማለት ካተረፈ ይሄ ነው። በሩቅ ያየን የሰማነውን በቅርባት ታሳያት ታሰማ ነው እንጂ አሜሪካ በኢራን በያዘችው ጦርነት የደረሰባት አጠቃላይ ቀርቶ የሩብ ኪሳራ እንኳን በዓለም አቀፍ ጥናት ተደርጎበት ወደፊት ከቀረበ እንጂ ዛሬ ላይ መናገር መገመት አይቻልም። ኢራን ዛሬም ቢሆን ይላሉ የአሜሪካ የደህንነት ተቋማት ከማንም የላቅና የበለጠ አጥፊ የጦር መሳሪያዎች እንዳሏት ቀድሞው ነገር የኢራን አጥፊ መሳሪያዎች አልተነኮምም ሲሉ ነው ያስጠነቀቁት። የኢራን አደገኛ የጦር መሳሪያዎች የአሜሪካ የደህንነት አካላት ሲባል የኢራንን አደገኛ የጦር መሳሪያዎች የአሜሪካ የደህንነት አካላት ሲገልጧቸውም እንዲህ ነው ያሏቸው። they are still very much poised to wreak absolute havoc throughout the entire region ነው ያሏቸው። ኢራን ገና እስካሁን ያልተጠቀመቻቸውና ከምድር ጥቅ ስፍራ የቀበረቻቸው መናገሪያ ቃላት የሌላቸው ማዕተኛና መቅሰፍተኛ የጦር መሳሪያዎቿ አልተነኩም ነው ያለው ዘገባው። አሜሪካ በኢራን በያዘችው ጦርነት ከ12800 በላይ ኢላማዎችን ማውደሟን ብትገልጥም ግን የኢራን የጦር መሳሪያዎች ያሉበት የተቀበሩበትን ስፍራ አስሳም ይሁን አነፍንፋ ልትደርስባቸው ተስኗታል የሚባለው። ኢራን ዛሬ ማለዳ ላይ ባወጣችው መረጃ ሌላና ሁለተኛውን የዩኤስ ኤፍ-35 የጦር ጀት መታ መከስከሷን ወዲያም በኩዌትም የሚና አልአህማድ የነዳጅ ማጣሪያን ክፉኛ ማውደሟን አስታውቃለች። ኢራን ምስጢራዊ የሆኑ የኬሚካልና ባዮሎጂካል የጦር መሳሪያዎች ሊኖሯት ይችላል የሚለው ጥርጣሬ አልታኘ ካለዋጥ ብሎ ለአሜሪካ ሳንካ መጋረጡም ነው የተነገረው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን እግረኛ ጦራቸውን ለማስገባት ዝተውና ፎክረው መዘጋጀታቸውን ቢገልጡም ግን ደግሞ አንድ ነገር የሆድ ቁርጠትና የራስ ምታት ሆኖባቸዋል ይሏቸዋል። ያውም ከዚህ ቀደም አሜሪካ በዚያ የሰኔ ወር 2025 የ12 ቀናት ጦርነት አውድሜዋል ስትል የነበረው የኒውክሌር ጦር መሳሪያ አሰሩና ተላው ወዲያም የዩራኒየም መርዘኛ ውሁድ ሁሉ ምድሪቱ ፍርስራሽ ስር ተቀብሯልና አሜሪካ ወታደሮቿን በዚያ ሁኔታ የምታስገባ ከሆነ ሌላም ሳይሆን በዚያ የመርዝ ስንፋጭ በሰልፍ ማለቃቸው ነው። እናም ትራምፕ ነገሩ አይዋጣ ይተፋን ሆኖ ባቸዋል ነው የሚባለው። ኢራን በዚህ የመጨረሻ አስጨናቂ ሰዓት ሆናም ቢሆን ቀድሞ የኒውክሌር ጦር መሳሪያ ካልሰራች አሁን የምትጠብቀው ነገር የለምና ሳትሰራው አልቀረችም ይሏታል። ይሄ ሁሉ ወጥመድ ትራምፕን እንደተናገሩት ሊያራዳቸው አይችልም። ወዲህም ከህዝባቸው የበረታ ይበቃል ግፊቱም ቢሆን እያስበረገገ ያስበንናቸዋል፣ ያራዣቸዋል። ኢራን በዚህ ግዙፍ ጦርነት በእስራኤል ላይ የክላስተር ጦር
መሳሪያ መጠቀሟን ያላመጡትና መላልሰው ያመነዠኩት አካላትም ኢራን የኬሚካልና የባዮሎጂካል የጦር መሳሪያዎችን ስለመያዟ ቅንጣት ታክል ጥርጣሬ ማድረግ አያስፈልግም ሲሉ ያስጠነቀቁ ነው። አሁን ዓለም ሲያየባ ሲሰማ ቅበረን ሆናለች። ወዲህም በነዳጅ ዘይት እጥረትም የዋጋ ንረትም በመንታ የእሳት አለንጋ እየተገረፈች ኡኡታዋንም ህመምና ጣሯን የሚሰማላት አጥታለች ይሏታል። ጦርነቱን በግንባር የምታጋፍረው ሀገር አሜሪካም የነዳጅ ዘይት ቢሉ የጋዝ እጥረት ቀርቶ ገና ያልተነካ ክምችት እንዳላት ታስረግጣለችና ሌሎቹ ሀገራት በነዳጅ ዘይት፣ በጋዝ፣ በማዳበሪያና በምግብ እጥረት ቢያለቅሱ አሜሪካ ምን ተደዋት አይሰማትም ይሏታል። ያወቀን ጨነቀው ይሏ አበው አልያም ያረረበት ያማትል። አሜሪካ ወደ ራሷ መልስ ስትልም በኢራን በገባችበት ጦርነት አይነ ውሃቸው አላማረኝም ያለቻቸውን ከፍተኛ የጦር መሪዎቿን ከስልጣናቸው አሰናብታቸዋለች። ጀነራል ዴቪድ ሃውድንና ሜጀር ጀነራል ዊሊያም ግሪን በተለይም ደግሞ በአሜሪካ ጦር ኃይል ለረዥም ዓመታት መገልገላቸው የሚነገርላቸው የጦር ኃይሉ ከፍተኛ አዛዡ ራንዲ ጆርጅ ከኃላፊነት የመነሳት ነገር ያላስደነገጠው የለም የተባለው ጦርነቱ አስፈሪና አደገኛ በሆነ መልኩ ዛሬም እንደዚያው ቀጥሏል። ኢራን የቆሰለ ግስላን ሆናለች ይሏታል። አዳኙን አስሶና አሳዶ ገድሎ የሚበላው እንኪያስ መጥኔውን ስጣት ዓለም ነገና ከነጎዲያስ ምን ይገጥማት ምን ታይና ተሰማ ጊዜን መጠበቅ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት አኒ ኒውስን፣ ኒውዮርክ ታይምስን፣ ኒውዮርክ ፖስትን፣ ኤርፎርስ ቴክኖሎጂን፣ ሲኤንኤንን፣ ቴሌግራፍ ኦንላይንን፣ ኒውስ ማክስን፣ ፎክስ ኒውስን፣ አዣንስ ፍራንስ ፕሬስና ጄሩዛሌም ፖስትን ተጠቅመናል።